ጤና ይስጥልኝ አድማጮች። ኢትዮጵያ ውስጥ በግጭት በተፈጥሮ አደጋ እንዲሁም በልዩ ልዩ ምክንያቶች የምግብ እርዳታ የሚያስፈልጋቸው ወገኖች በተለያዩ የአገሪቱ ክፍሎች አሉ። ከቅርብ ዓመታት ወዲህ ደግሞ ጎሳም መሰረት ባደረገ ጥቃት ምክንያት በምዕራብና ደቡብ ኢትዮጵያ እንዲሁም በምስራቁ የአገሪቱ ክፍል በርካቶች ተፈናቅለው ወይም በያሉበት እርዳታ ለመጠበቅ ተገደዋል። አንድ ዓመት ያለፈውና ትግራይ ላይ የተለኮሰው ጦርነት አድማሱን አስፍቶ በአፋርና በአማራ ክልል በርካቶች ከቤት ንብረታቸው በመፈናቀላቸው የእርዳታ ፈላጊው ቁጥር በሚሊዮኖች አድጓል። በጦርነቱ ምክንያት የተቸገሩትን ለመርዳት የረድኤት ድርጅቶች ከጸጥታው ይዞታ ጋር በተገናኘ እንደ ልብ መንቀሳቀስ አለመቻላቸውን አልፎ አልፎ ይገልጻሉ። መንግስት በበኩሉ በተለይ በሰሜኑ ጦርነት ጫና ቀጥታ ተጎጂ በሆኑት የአማራና የአፋር ክልል የእርዳታ ድርጅቶቹ የሚታይ እንቅስቃሴ እያደረጉ አይደለም በሚል ይተቻል። በጎ ፈቃደኞች የሆኑ ዜጎች በየበኩላቸው ክፍተቱን ለመሙላት ሌሎችን እየቀሰቀሱና እያስተባበሩ ለተፈናቃይ ወገኖች ለመድረስ ሲሞክሩም ይታያል። አንዳንዶች ከውጪ ከመጠበቅ ራስን መቻል ያዋጣል በሚል ጥረታቸውን ያበረታታሉ። የተፈናቃዩ መበራከት ለተቸገሩት ለመድረስ የሚደረገው የመንግስትም ሆነ የበጎ ፈቃደኞች ጥረት በምን ደረጃ ላይ ይገኛል? እስከምንስ ይዘልቃል? ለዕለቱ የምንወያይበት ይሆናል። ለውይይቱም እንግዶች ጋብዣለሁ። እንግዶች የራሳችሁን እንድታስተዋውቁ ላስቀድም። ደበበ ዘውዴ የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክተር። ሜላት ንጉሴ ነኝ፣ በጎ ፈቃደኛ። ጋዜጠኛ ደረጃ ሀብቶወልድ ነኝ፣ የደሬ ኒውስ በአሁኑ ሰዓት ቀደም ሲል የዜና ቲዩብ አዘጋጅና ባለቤት ነኝ። አመሰግናለሁ በቅድሚያ እንግዶቼ ለመወያየት ፈቃደኞች በመሆናችሁ። እስቲ ለመነሻ እንዲሆነን ለመሆኑ የእርዳታ ፈላጊው ቁጥር እና ያለበት ሁኔታ ምን ይመስላል? እስኪ አቶ ደበበ ባጭሩ ይግለጹልን። በቅድሚያ አንድ ነገር ቀደም ስትገልጪ እንደሰማሁት በተለያዩ ቦታዎች ግጭቶች ቢኖሩም በጦርነት ምክንያት እንዲሁም የተረጋጋ ነገር ፍጠሩልን፣ ሪሶርስ የለንም የሚል የተለያዩ አጋር አካላት በተለይ በውጪ ኢትዮጵያን የሚረዱ ክፍሎች የሚያቀርቡት ነገር እንደማይሰራ መግለጽ ፈልጋለሁ። ምክንያቱም አንደኛ የዓለም አቀፍ ሕግ አለ። ሰብአዊነት ላይ እስከሰሩ ድረስ በአንድ ሀገር ደግሞ ላይ እስከተንቀሳቀሱ ድረስ የማቅረብ ግዴታም አለባቸው። ይሄን በማድረግ ደረጃ የዓለም ምግብ ፕሮግራም እየሰራ ያለው ነገር አለ። ግን ሁልጊዜ የሚጠይቁት ጥያቄ የተረጋጋ ነገር ይፈጠርልን፣ ጦርነት አለ፣ ሪሶርስ የለንም የሚለው ነገር እንደማይሰራ መግለጽ ፈልጋለሁ። ለሰብአዊ ድጋፍ ነው የመጡት። እስከመጡ ድረስ ከየትም ሪሶርስ ፈልገው መስጠት እንዳለባቸው እንረዳለን። ከዚያ ውጭ ግን የኢትዮጵያ መንግስት ከራሱም ቢሆን ምክንያቱም በአሸባሪ ህወሓት ቡድን በተያዙ ቦታዎች ሁሉ ከራሳችን እህል በመስጠት የእነሱን ባንዲራና ሎጎ ይዘው እንዲሰጡ ሁሉ እስከማድረግ የሄድንበት ርቀት ስላለ ያ ቢገለጽ የተሻለ ነው። መልካም፣ እናመሰግናለን። አሁን የተፈናቀለው ህብረተሰብ ላይ እናተኩር። ማሳሰቢያውን ወስደናል። አሁን በአፋር ላይ 265,000 ተጎጂዎች አሉ። ከነዚህ 76,000 በመጠለያ የሚገኙ ናቸው። በአማራም ከ945,000 በላይ ምናልባትም ኦልድ አይዲፒ ቢጨመር ከ1,900,000 በላይ የሆኑ ተፈናቃዮች አሉ። በተለያዩ ቦታዎች በሚፈጠሩ ግጭቶች፣ ድርቅም ሌሎችም ነገሮች ተፈናቃዮች እንዳሉ ይታወቃል። ከዚህ በመነሳት እንግዲህ መንግስት 70% ኦልሞስት ከፍተኛውን ቁጥር በመያዝ የዕለት ደራሽ ድጋፍ በሚያስፈልጋቸው ቦታዎች እንዲሁም የአስቸኳይ ጊዜ እርዳታ በሚያስፈልጋቸው ቦታዎች ሁሉ የአስቸኳይ ጊዜ ማስተባበሪያ ምላሽ ማዕከልን በማቋቋም እንዲሁም ኢንሲደንስ ኮማንድ ፖስትን በማቋቋም በመንግስት በህብረተሰቡ እንዲሁም በአጋር አካላት ድጋፍ እያደረገ ይገኛል። አመሰግናለሁ። ከዚህ ቀደምም በሀገሪቱ ያለውን ጨምሮ በጦርነት ምክንያት የተፈናቀሉ ወገኖች ሲበራከቱ በጎ ፈቃደኞች ሲነቃነቁ ታይቷል። ሜላት ከነሱ አንዷ ነሽ። አንቺና መሰሎችሽ ተባብራችሁ ስታስተባብሩ ይታያል። የህብረተሰቡ ምላሽ እንዴት ነው? እስቲ ባጭሩ ግለጭልን። አመሰግናለሁ። የህብረተሰቡ ምላሽ በጣም ደስ የሚል ነው። ከዚህ በፊት እኛ ትግራይም መተከል ላይም በበጎ ፈቃደኝነት ስናገለግል ነበር ከጓደኞቼ ጋር። አሁን ላይ ደግሞ ወሎ ላይ በተፈጠረው እዛም ላይ ሄደን ብዙ ስራ ሲሰራ ነበረ። አሁን ደብረ ብርሃን ላይም ደግሞ የመጡት የቻልነውን በሶሻል ሚዲያ እርዳታ አሰባስበን ለመድረስ ሞክረናል። የህብረተሰቡ አባል በጣም ደስ የሚል ነው። ሰዎች ያላቸውን ያቅማቸውን ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ መኪና ያለው መኪናውን ይዞ መጥቶ ምን ልጫንላችሁ ምን ላድርጋችሁ እያለ ያለበት ሁኔታ ያለውና እጅግ በጣም ደስ የሚል ነው ህብረተሰቡ ያለው አቀባበል። ያው
የተረጂው ቁጥር በየቀኑ እየጨመረ ነው። በየቀኑ መፈናቀል አለ፣ በየቀኑ ረሃብ አለ። የትኛውም ያህል እርዳታ ቢመጣ ይሄንን ነገር መቆጣጠር ይቻላል አይመስለኝም እንደኔ። አሁንም ሰው መርዳትን እንዳያቆም በውጭ ያለውም ህዝቡም እንዲረዳዳ ነው የምለው። መልካም እንግዲህ ከውጭ ሆነው እርዳታ ከሚያስተባብሩ ወገኖች ደግሞ አንዱ ጋዜጠኛ ደረጀነ ወደ ተለያዩ አካባቢዎችም ተጉዘህ ለማድረስ ጥረት አድርገሃልና እስኪ ያስተዋልከውን ባጭሩ አካፍለን። አደውሻዬ እንግዲህ እንዳልሽው ከውጭ ከሚገኙ የዜና ቲዩብ ወይም የሚዲያ ቤተሰቦች እና ከሌሎች ኢትዮጵያን በማሰባሰብ ለሁለተኛ ጊዜ አሁን መጥቻለሁ። በመጀመሪያው ዙር ከ4.7 ሚሊዮን ብር በላይ አሁን ደግሞ ወደ 9 ሚሊዮን የሚጠጋ ገንዘብ በማሰባሰብ ነው ይዤ የመጣሁት። እንግዲህ በአሁኑ ሰዓት የጸጥታ ሁኔታቸው አስቸጋሪ ሆኖ ከማንገባባቸው ሁኔታ ባላውቅም ነገር ግን በተንቀሳቀስንባቸው ሁኔታዎች ጥሩ ነገር የተመለከቱት አለ። ጥሩ ነው የምለው ለምሳሌ በደብረ ብርሃን እና በተለያዩ ቦታዎች ያለ ሁኔታ በቂ ሄዳለ ጥሩ ነው። እዛ አካባቢ ያሉ ተፈናቃዮች የነገሩን ነገር የምግብ መሰልቸት ነው እንጂ የራብ ነገርን አልነገሩንም። ነገር ግን ቡና ይጠጡ ነበር፣ ስኳር፣ ቡና፣ እንደገና የጤፍ እንጀራ ያምራቸዋል። እንደዚህ አይነት ነገር ነግረውናል። በተረፈ አንዳንድ ነገሮች እንደ ገላ ሳሙና መታጠቢያ ካልሆነ በስተቀር የረሃብ ነገር የለም። በእያንዳንዳቸው ክፍል ገብተን እንደተመለከትነው በቁጥራቸው ልክ እሽግ ካርቶን ብስኩቶችን እንመለከታለን። መጋዘናቸው ሙሉ ነው። በአፋር ክልል ግን ስታዘብ ደግሞ ከዚህ የተለየ ነው። በደንብ አልታይም። እንደውም ከፍ ያለ ድጋፍ ስታደርግልን አንተ የመጀመሪያውንና ኢሳት ጋር በመሆን ያደረግናቸው እናንተ ናችሁ የመጀመሪያዎቹ የሚል ነው የሰጡን። በተለይ ከኤሊ ውሃ ከሚባለው ስፍራ ራቅ ብለሽ ወደ ገጠር ገብተሻሉ። በርካታ ተፈናቃዮች አሉ። ዛሬ ራሱ እየደወሉ ነበር የሚያጥራቸውን ነገር። እዛ አካባቢ ያሉ ተፈናቃዮች በደንብ አልታዩም በመንግስትም በኩል። እንደውም አሁን በውይይታችን ላይ የአደጋ ስጋት ኮሚሽኑ ህዝብ ግንኙነት መኖራቸው ጥሩ ነውና አፋር ክልል አካባቢ ያሉትን ትኩረት ሊሰጣቸው የሚልም ሀሳብ አለ። በተረፈ ግን አንዳንድ ቦታዎች ላይ ትመለከት ጥሩ እህል እየቀረበ እንደሆነ ታዝጋለሁ። እኛ በምናደርግላቸው ድጋፍ ምስጋናቸው በጣም ትልቅ ነው። በአሁኑ ሰዓት በውጭ ያለው ኢትዮጵያዊ ከመቼውም ጊዜ በላይ ለሀገሩ ለወገኖቹ መቆሙ እንዳስደሰታቸው ገልጸውልኛል። አመሰግናለሁ። አቶ ደበበ ከዚህ ቀደምም የእርስዎ መስሪያ ቤት አስቸኳይ የዕለት እርዳታ ወይም ደራሽ እርዳታ ለሚያስፈልጋቸው ወገኖች ከራሱም ከለጋሾችም የሚያገኘውን ድጋፍ አክሎ ሲያቀርብ ነበር። አሁን በጦርነቱ ምክንያት ከቤት ንብረቱ የተፈናቀለው ወገን ቁጥር በመበራከቱ ጫናው እንደሚጨምር ይገመታል። ለመሆኑ ከውጭ ለጋሽ ድርጅቶች የሚቀርበው ድጋፍ በምን ደረጃ ላይ ይገኛል? ከውጭ እርዳታ ካልተገኘስ ችግሩን ለመወጣት አቅሙ እስከምን ድረስ ነው ይላሉ? ጥሩ ነው አቶ ደረጀ፣ በጣም አመሰግናለሁ። ቀደም ሲል ግን የተናገረችው ተሳታፊ ኢትዮጵያ ውስጥ ረሃብ የለም። በነገራችን ላይ ኢትዮጵያ ውስጥ ረሃብ አለ ብሎ መግለጽ እጅግ አስቸጋሪ ነው። ምክንያቱም የኢትዮጵያ አደጋ ስጋት አመራር ኮሚሽን አሰራሩ ድጋፍ የሚፈልገው ሰው ወደ እህል አይመጣም። እህል ወደ ድጋፍ ሰጪው ነው የሚሄደው። የኢትዮጵያ መንግስት የዕለት ደራሽ ምግብ የሚቀርብላቸው አሉ፣ በጎርፍ የተቸገሩ አሉ። ሌሎችንም እነዚህን አደጋዎች በመቋቋም አስፈላጊውን ድጋፍ በመስጠት በኩል እስካሁን እያደረግን ያለ ነው አለ ማለት ባለው አቅም ሁሉም ቦታዎች ላይ መድረስ በሚችል ደረጃ። ለምሳሌ እኛ መቆጣጠር በማንችልባቸው ቦታዎች ሁሉ የዓለም ምግብ ፕሮግራም አቅም ስላለው ልምዱም ስላለው ኢቭን በራሱ ሎጎ እና ባንዲራ እንዲሰጥ ማድረግ በኩል እየሰራን ነው። ደብረ ብርሃን ብቻ እኮ 8955 ሰዎች በ6 መጠለያ ላይ አሉ። ሆስት ኮሚኒቲ ውስጥ ያሉ 218955 አሉ። እነዛም በመደገፍ ደረጃ የተለያዩ ስራዎች እየተሰሩ ህብረተሰቡም እየደገፈ ያለው አለ። ያንቺ አጀንዳ ላይ ልምጣና በአሁን ሰዓት በኢትዮጵያ ባሉት አሁን መንግስት ብቻው አቅም በማጠናከር ደረጃ በአገር ውስጥ ያሉ ኢትዮጵያውያን እንዲሁም በውጭ ያሉ ኢትዮጵያውያን እያደረጉ ያሉ ጥረት እንዲሁም አንቺ ፈጠርሽው አጀንዳ ደግሞ ሌሎችንም በማስተባበር የሚፈጥረው አቅም ቀላል እንዳልሆነ ገምታለሁ። አሁን ለምሳሌ በኢትዮጵያ ተቋማት ሁሉ ማኔጅመንትና ሰራተኛው እያዋጣው እየሰጠ ነው። ዛሬ ለምሳሌ በአሜሪካን ካሊፎርኒያ ብቻ የሚኖሩ ኢትዮጵያውያን በ5 ሰዓት ውስጥ በኤይ ኤሪያ በምትባለው አካባቢ ብቻ የሚኖሩ ኢትዮጵያውያን 10 ሚሊዮን $250,000 በላይ አሰባስበው ዛሬ ለኛ አስረክበዋል። በስዊዘርላንድ የሚኖሩ ኢትዮጵያውያን እንደዚሁ 1.7 ሚሊዮን የሚያወጣ ዱቄት፣ ዘይት፣ አልሚ ምግብ ለህፃናት ለእርጉዝ እናቶችና ለአጥቢዎች በመላክ ትብብራቸውን እየገለጹልን ነው። ከዚያ ውጪ የኢትዮጵያ ምግብና መድኃኒት ባለስልጣን ለምሳሌ ዩናይትድ አረብ ኤሚሬትስ ኤምባሲ 99 ሜትሪክ ቶን ነው የሰጠን።
ምግብና ምግብ ነክ ያልሆኑ ድጋፎችን ስኳር ጭምር። ምክንያቱም ስኳር የኛ መስሪያ ቤት አይሰጥም፣ ጨው አይሰጥም። ምናልባት እኛ 15 ኪሎ እህል ለአንድ ሰው ብንሰጥ ነው። እነሱ ደግሞ አብቃቅተው 5 ኪሎ እንኳን ቢሸጧት ሌሎች የሚፈልጉትን ነገር ለመግዛት የሚያስችል ነገር ገበያ ላይ ሁሉ እንዳለ ታያለሽ። የኢትዮጵያ የግብርና ስራዎች ኮርፖሬሽን ማኔጅመንትና ሰራተኞች ድጋፍ እያደረጉ ናቸው በየቦታው። ልክ ይሄ በተፈጠረው አጀንዳ ደግሞ ዛሬ ይሄን እኛን የሚሰሙ መንግስት ብቻ ሳይሆን ሌሎችም አካላት መደገፍ እንዳለባቸው ስለሚታወቅ እርግጥ ነው እኔ በጣም አመሰግናለሁ። ይሄን ፕሮግራም የሚሰሙት ሁሉ የኢትዮጵያ መንግስት በተለያየ መልኩ በድርቅ በጎርፍ የለድራሽ ምግብ የሚቀርብላቸው አሉ። ይሄ ደግሞ ግጭቱ ተጨምሮ በርካታ ኢትዮጵያውያን ውጪ ያሉ አሉ። እነዚህም በመደገፍ ደረጃ የማስተባበር አቅሙም ከፍተኛ ስለሆነ በዚህ መልኩ ኢትዮጵያውያን ሊረዳዱ ይገባል የሚል የራሴ የሆነ አቋምም አለኝ። ይሄንን ሁሉም ይረዳሉም ብዬ ማስባለሁ።